የመልካሞች መልካም ካህን ለዘላለም በልቤ ላይ ንገስ የናዝሬቱ ኢየሱስ። ከቤተልሔም ግርግም ቀራንዮ ያየው ፍቅርን ያነበብኩበት የልብ ወዳጅ ኮነ። በለምለም የመራኸኝ በጽድቅ ያስማርከኝ መልካሙ እረኛዬ ሆይ ከተኩላው የከለልከኝ የመልካሞች መልካም ካህን ለዘላለም በልቤ ላይ ንገስ የናዝሬቱ ኢየሱስ። ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር። ጽናና ከገብርኤል ሰምተው መላእክቱ ሁሉ ለበጉ ማደሪያ ክብርን ይሰጣሉ። ብፅዕት እንላለን እኛም አደግድገን የራማውን ልዑል አብነት አድርገን ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር። እልል ይባላል ይጨበጨባል። ማርያም ያንቺን ክብር ስርሽ በምድር ነው ሐረግሽ በሰማይ ንጹሕ መሶበ ወርቅ የተመላሽ ሲሳይ የማኅፀንሽን ፍሬ በላነው ጠጣነው በኤፍራታ ሰምተን በዱር አገኘነው የተሰወረውን መና በልተነዋል ከተመረጡት ጋር ብፅዕት ብለናል። ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር። እልል 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 ማርያም ያንቺን ክብር ከተፈጥሮ በላይ ጽንስን ያዘለለ የእሳት ምሰሶ ባንቺ ተተከለ። የእግዚአብሔር አገሩ የእንጀራ ቤታችን ምንኛ ድንቅ ነው ክብርሽ እናታችን። ብፅዕት እንላለን እኛም አደግድገን ቅድስት ኤልሳቤጥን አብነት አድርገን ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር
ይመሰክራሉ ድንግል ያንቺን ክብር። እልል በሉ አመስግኗት። ማርያም ያንቺን ክብርም ተወልዶ በግርግም ተኝቶ ስላዩት ሰውና መላእክት አብረው አከበሮት። የጥሉ ግርግዳ በልጅሽ ፈረሰ፣ በዳግሚት ሔዋን የአዳም ዘር ተካሰ። እጅ እንነሳለን ሆነን በትሕትና ክብርሽን መመስከር ክብራችን ነውና። ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር። እልል ይባላል። ማርያም ያንቺን ክብር በጎልጎታ ተረክበን ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል ዘጣናን ጸረም ዘጣናን ጸረም ዘጣናን ጸረም ዘጣናን ጸረም በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል ዘጣናን ጸረም ዘጣናን ጸረም ዘጣናን ጸረም ዘጣናን ጸረም በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል በጎልጎታ ተረክበ ዕፀ መስቀል ቀበልልን። እናማተባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ ክቡር አባታችን መልአከ ብርሃን መምህር ሙላት ክበቤ የዚህ የታላቁ ካቴድራል ዋና አስተዳዳሪ፣ የተከበሩ መምህራችን ላይከ ወንጌል መምህር ሆይ፣ የዚህ የካቴድራሉ የስብከተ ወንጌል ዋና ጸሐፊ፣ እጅግ ተወዳጁ ዘማሪያችን ሊቀ ዲያቆናት ሄኖክ መሳይ፣ እግዚአብሔርን በታላቅ ክብርና ግርማ በተቀደሰው መቅደሱ በክብር የምታገለግሉ ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር ካህናት፣ ላካነ ምስጢር ዲያቆናት፣ የቤተ ክርስቲያን የስስት ልጆች የሰንበት ትምህርት ቤት መዘምራን፣ ሁሉ እግዚአብሔር የወደዳችሁ ወጡ እግዚአብሔር የመረጣችሁ በጸጋውና በምሕረቱ አደባባይ በፍቅሩ ገመድ የሳባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የተወደዳችሁ ሕፃናትን ጨምሮ ሰላምን በሰጠን በሰላሙ አለቃ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም እውነተኛ ሰላም እንደምን አመሻችሁ። እንኳን ለታላቁ መልአክ ለሊቀ መላኩ ለቅዱስ ገብርኤል ወርኃዊ በዓል በሰላም በጤና አደረሳችሁ አደረሰን። እስኪ አመስግኑት እግዚአብሔርን። አሜን። በክብር ደምቆ በምስጋና ተውቦ በአእላፍ መላእክት ተከቦ
በኪሩቤል ጀርባ ላይ ነግሶ የሚኖር የዘመናት ንጉሥ እግዚአብሔር ዕድሜ ሰጥቶ ጸጋውን አድሎ ዘመን ጨምሮ ይህን ጊዜ ሰጥቶናልና የሰበሰበን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። በደንብ አድርገን እናመሰግነዋለን። ከአፌ ልተፋ ነው፣ ከአፌ ልተፋ ነው። የቅዱስ ዮሐንስ ራእይ ምዕራፍ 3 ቁጥር 16 ላይ ያለ ኃይለ ቃል ነው። የቃሉ ባለቤት ቸር አባታችን የዘላለም መምህራችን እግዚአብሔር ለአባቶቻችን ለነቢያት ትንቢቱን፣ ለአባቶቻችን ለሐዋርያት ወንጌሉን፣ ለአባቶቻችን ለሊቃውንቱ ምስጢር ጥበቡን የገለጠ አምላካችን እግዚአብሔር የቃሉን ደጅ ከፍቶ የሚረባንንና የሚጠቅመንን የሕይወት ቃል እንዲያስተምረን መልካም ፈቃዱ ይሁንልን። በዚህ በቅዱስ ዮሐንስ ራእይ ምዕራፍ 3 ቁጥር 16 ላይ እንዲህ የሚል ቃል እናገኛለን። ከአፌ ልተፋ ነው። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ በሚኖረን ጥቂት ጊዜ የምንቆይበት ርዕስ ነው። አምላካችን እግዚአብሔር እንዲያስተምረንና እንዲመክረን መልካም ፈቃዱ ይሁንልን። ይህንን ቃል የተናገረው ዓለምን ካለመኖር ወደ መኖር እያመጣ የዓለሙ ፈጣሪ ዓለማት፣ የዓለሙ መጋቢ ዓለማት፣ ደግሞም ዓለም የሰው ልጅ በኃጢአት በወደቀ ጊዜ ከሞት ቀንበር ያወጣው ሕይወት ሆኖ የተገለጠው የዘላለም ጨለማን ያሸነፈው እውነተኛ ብርሃን መድኃኔዓለም የተናገረው ቃል ነው። ይሄ ቃል የተነገረው በእስያ ካሉት 7ቱ አብያተ ክርስቲያናት መካከል ለመጨረሻው ሎዶቅያ ለሚባል ቤተ ክርስቲያን የተነገረ መልእክት ነው። የዚህ ቃል ጸሐፊ ደግሞ ሁላችንም የምናውቀው ተወዳጁ ወንጌላዊ ጌታ በዋለበት እየዋለ ባደረበት እያደረ የቃል ትምህርት የእጅ ተአምራት እየተገለጠለት ፍቅሩን እስከ መቃብር ድረስ የገለጠ ወንጌላዊ ቅዱስ ዮሐንስ የጻፈው ቃል ነው። በረከቱ ከሁላችን ጋር ይሁን። ቅዱስ ዮሐንስ እንደሚታወቀው በአዲሳቱ ሊቃውንት እንደሚነገርለት ከሐዲስ ኪዳን መጻሕፍት መካከል 5 መጻሕፍትን አበርክቷል። የመጀመሪያው የወንጌል ክፍል ላይ የምናገኘው የቅዱስ ዮሐንስ ወንጌል ይባላል። ሌላኛው ደግሞ 3 መልእክታት ከመልእክታት ክፍል መካከል የሚገኙትን ጽፏል። 5ኛው ደግሞ ለሐዲስ ኪዳን ብቸኛ የሆነ ራእይ ወይም ትንቢት እግዚአብሔር ስለሚሆነው ነገር የገለጠለት የተወደደ ራእይን እናያለን። ይሄ ቅዱስ ዮሐንስ የተወደደው የክርስቶስ አገልጋይ ፍቁረ እግዚእ ተብሎ የሚጠራ ጌታ እጅግ አድርጎ የሚወደው በነገር ሁሉ አምላኩን ማክበር ስለ አምላኩ ያለውን ፍቅር የሚገልጥ ሐዋርያ ነው። ይህ ብቻ አይደለም። የአጻጻፉን ይዘት የተመለከቱ ሊቃውንት ቅዱስ ዮሐንስ ሲጽፍ አንዳንድ ጊዜ እንደ አባቶቹ እንደ ነቢያት፣ ሌላም ጊዜ እንደ ወንድሞቹ እንደ ሐዋርያት ያይደለ እጅግ በረቀቀ ነገር መጻፍን እጅግ የተወደደውን ነገር ከሰው አይምሮ በላይ የሆነውን ነገር ማየትና መጻፍ የቻለ ሐዋርያ ነው ይሉታል። እንደ አባቶቹ እንደ ነቢያት በቀዳሜ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ዘፍጥረት 1 ቁጥር 1 ላይ የምናገኘው ሊቀ ነቢያት ሙሴ
ኦሪት ዘፍጥረትን ኦሪት ዘልደትን በመጻፍ የጀመረበት አረፍተ ነገር ነው። ነገር ግን ቅዱስ ዮሐንስ የሚጀምረው ከተፈጠረው አይደለም። ስለዚህ እንደ አባቶቹ እንደ ነቢያት ያይደለ የተባለበት ምክንያት በሌላም ክፍል ያለውን የነቢያት መጻሕፍት ብናይ የምንመለከተው ወሀሎ አሐዱ ብእሲ ዘስሙ ይልና ስሙን ጠቅሶ በአንድ ከተማ እከሌ የሚባል ሰው ነበረ በማለት ይጀምራል። ቅዱስ ዮሐንስ ግን ጅማሬ የሌለውን ፍጻሜም የሌለውን ጅማሬ ስለሌለው አልፋ የሚባል ፍጻሜም ስለሌለው ኦሜጋ የሚባል ለሁሉ መጀመሪያ የሆነ ለእርሱ ግን መጀመሪያ የሌለው መጀመሪያው እርሱ ብቻ የሆነ እግዚአብሔር እንደሆነ ይናገራል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለተፈጠረው ነገር በማንሳት ሳይሆን ስለ ፈጣሪ በማንሳት ይጀምራል። ከሰው አእምሮ በላይ የሆነውን ከሰው ጥበብ በላይ የሆነውን ከሰው ዕውቀት በላይ የሆነውን እግዚአብሔር ባወቀ በፈቀደ ብቻ ለሚወዳቸው ለመረጣቸው የሚገልጠውን ከባዱን ጉዳይ በማየት ይጀምራል ቅዱስ ዮሐንስ። በራእዩም የምናየው ይህንን ነው። የሚገርማችሁ ከነዚህ ካያቸው ራእዮች መካከል ቅዱስ ዮሐንስ ያየበትን ነገር ስናነሳ የምናየው ቅዱስ ዮሐንስ የነበረበትን ሁኔታ ነው። እኔ እንደዚህ ቆሜ እያገለገልኩ እየተማማርነን ያለ ነው። እናንተም ቁጭ ብላችሁ ሁላችንም የእግዚአብሔር ቃል እየሰማን ነው ያለ ነው። ቤተ መቅደስ ሆነን ማለት በታላቁ ካቴድራል እየተባረክን ነው ያለ ነው። እንዲህ ባለው ሁኔታ መጸለይ ልማድ ሊሆን ይችላል። እንዲህ ባለው ሁኔታ ቃል እግዚአብሔር መስማት፣ ስብሐተ እግዚአብሔር ማድረስ፣ በእግዚአብሔር ፊት መንበርከክ፣ ሥርዓተ አምልኮ መፈጸም የተለመደ ነው ሊሆንም ይችላል። ግን የቅዱስ ዮሐንስ ይለያል። ቅዱስ ዮሐንስ እንዲህ ባለው ሁኔታ ምዕመናንን እያገለገለ አይደለም ይህንን መልእክት የጻፈው። ይህንን ራእይ የጻፈው እንዲህ ባለው ሁኔታ አይደለም፣ በተመቻቸ ማለት ነው። ጸሎት የሚጸልይበት ስፍራ፣ ወንጌል የሚያስተምርበት ስፍራ፣ የእግዚአብሔር ቃል የሚናገርበት ስፍራ፣ ምዕመናኑን የሚጎበኝበት ስፍራ ላይ አይደለም ቅዱስ ዮሐንስ የጻፈው። በግዞት ፍጥሞ በሚባል ደሴት ታስሮ ነው። መከራ ውስጥ ሆኖ ነው ይህንን የሚጽፈው። ጭንቅ ውስጥ ሆኖ ነው ይህንን የሚጽፈው። ግን ማን ከሱ ጋር አለ? ክብር ይግባው፣ እግዚአብሔር አለ፣ የተመሰገነ ይሁን። አንዳንዱ በተደላደለ ስፍራ ሆኖ እግዚአብሔር ርቆት፣ መንፈሱ ርቆት፣ የእግዚአብሔር ጸጋ የእግዚአብሔር በረከት ተለይቶት በጭንቅ የሚኖር አለ። እሱ ግን ታስሮ ከእሱ ጋር ክርስቶስ አለ። ከእርሱ ጋር ቅዱሳን መላእክት አሉ። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል አሉ። ከማጋ ካላችሁ ከወንጌላዊው ጋር። እሱ ግን ታስሯል። እንዳያገለግል፣ እንዳይሰብክ፣ ታምራት እንዳያደርግ፣ ገቢረ እግዚአብሔርን እንዳይናገር፣ እንዳይገልጥ ታስሮ ነበር ይላል። ታስሮ ግን እግዚአብሔር ደስ ይበላችሁ መልአኩ ቅዱስ ገብርኤል ላከለት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። መልአክ ላከለት። መልአክ መጥቶ ራእይ የሚገልጥለትን ሕልም የሚያልም የሚያየውን ነገር የሚያሳየው መልአክ ቅዱስ ገብርኤል ተገለጠለት ይላል። ለማለ ቅዱስ ዮሐንስ ነው ወንጌላዊው። እና በጣም የተወደደው ይህ የክርስቶስ ሐዋርያ አገልጋይ ታስሮ በራእይ ባለበት ሰዓት በእውነት የጌታ መልአክ ተገለጠለት። የምታየውንም አለ በመጽሐፍ ጻፍ አለኝ ይላል። አሁን የሚገለጥልህን ነገር ጻፍ አለኝ ይላል። መጽሐፍ ያስፈልጋል፣ ማንበብም ያስፈልጋል። ቅዱስ ዮሐንስ ብዙ የእግዚአብሔር ጸጋ የፈሰሰለት ከእናታችን ከቅድስተ ቅዱሳን ከድንግል ማርያም ጋር የኖረ ነው። ከክርስቶስ ጋር ከኖረ በኋላ ክርስቶስ ባረገ ጊዜ ድንግል ማርያምን በመስቀል ስር በዛ ሁሉ መከራ በዛ ሁሉ ጭንቅ ውስጥ የተቀበለና የጌታውን ቃል ያከበረ ሰው ነው። በረከቱ ከሁላችን ጋር ይሁን። የዘመኑ ወንጌላውያን ከድንግል ማርያም ጋር የሚጣሉ ናቸው። እውነተኞቹ ወንጌላውያን ግን ደስ ይበላቸው ድንግል ማርያምን ወደ ቤታቸው የሚያስገቡ ናቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ክርስቶስ እናቱ ድንግል ማርያምን ሳይሰጥ ተፈጸመ አላለም። እየሰማችሁ ነው። ከመስቀሉ 7 ቃላት መካከል የመጨረሻው ቃል ሁሉ ተፈጸመ የሚል ነው። ድንግል ማርያምን
በዮሐንስ ወንጌል ምዕራፍ 19 ላይ እንደተገለጠው ለቅዱስ ዮሐንስ እነሆ እናትህ ደግሞ ለድንግል ማርያም እነሆ ልጅሽ ብሎ ከተናገረው ቃላት መካከል ከሰባቱ ቃላት አንደኛው ቃል ፍጥረት ሁሉ የሚቀበለው ይህ ቃል ነው። ክብር ምስጋና ለአምላካችን ለእግዚአብሔር። መስቀል ላይ ሆኖ ከሰጠን ኪዳን ትእዛዝ መካከል አንዱ ይሄ ነው። ቅዱስ ዮሐንስ ወንጌላዊ ተቀብሎ ድንግል ማርያምን አብሮ ከድንግል ማርያም ጋር ኖሯል። ደግሞ ድንግል ማርያም ሕይወትን የሰጠች እንደሆነ ስላወቀ ስለ ክርስቶስ ሕይወትነት በጣም አብዝቶ በጥልቅ አዲሳቱ ላይ አዲስ ኪዳን በተለይ የቅዱስ ዮሐንስ ወንጌል ከሚያነሳው ነገር አንዱ ሕይወት ነው። ክርስቶስ ሕይወት ሊያበዛላችሁ መጣ እያለ ነው የሚጽፍልን። ሕይወት እንዲበዛላችሁ መጣው ብሏል እያለ ነው የሚጽፍልን። የዘላለም ሕይወት ነው ብሎ ነው የሚጽፍልን። ደስ ይበላችሁ። የዘላለም ሕይወት እናት ድንግል ማርያም ናት። እውነት ውሸት? አታመሰግኗትም? ጋር ይገባታል። ቅዱስ ዮሐንስ ድንግል ማርያምን ይዞ ከዛም በኋላ ደግሞ ብዙ በማመኑ ምክንያት በመስበኩ ምክንያት የሚመጣውን መከራ ተቀብሏል እና የጌታ መልአክ በመከራው ምሽት ተገለጠለት ይላል። እግዚአብሔር በመከራችን ምሽት መልአኩ ቅዱስ ገብርኤልን ይላክልን። አሜን አትሉ? ይልካል አይልክም? እግዚአብሔር ይልካል። መልአኬን በፊትህ ሰዳለሁ። በብሉይ ኪዳን ይሄ በአዲስ ኪዳንስ እንዴት ነው ካላችሁ ተመሳሳይ ነው። በአዲስ ኪዳንም እግዚአብሔር መልአኩን ይልካል። ለዘካርያስ ላክ። ለዘካርያስ ብቻ አይደለም፣ ለነ ቅዱስ ጳውሎስ ልኳል። ለነ ቅዱስ ጳውሎስ ብቻ አይደለም፣ ለነ ቅዱስ ጴጥሮስም ልኳል። እነ ቅዱስ ጴጥሮስ ሐዋርያት ሥራ ምዕራፍ 12 ቁጥር 1 ላይ ታስረው በነበረበት እስር ቤት እጃቸው ተጠፍሮ እግራቸው ተጠፍሮ ባለበት ቅጽበት የጌታ መልአክ ገብቶ ሰንሰለታቸውን ፈቶ የቅዱስ ጴጥሮስም ከእስራት አውጥቷል። ክብር ምስጋና ለአምላካችን ለእግዚአብሔር። ሂድ የሕይወትን ቃል ተናገር ብሎ ማለት አያችሁ። ወንጌል ላይ ትልቁ ወንጌል የተሰበከው በአዲስ ኪዳን ለመጀመሪያ ጊዜ በመላእክት ነው። ዛሬ መልአኩ የቅዱስ ገብርኤል ዕለት ነው አይደለም? ነው አይደል? የመጀመሪያው ወንጌላዊ ደስ ይበላችሁ መልአኩ ቅዱስ ገብርኤል ነው። እስኪ አመስግኑት በደንብ አድርጋችሁ። ይህን እስኪ ሁላችሁ ልባችሁ ላይ ጻፉት። ይሄን በደንብ መጻፍ አለብን። ዛሬ ክርስቶስን እንደ አዲስ ለማስተዋወቅ የሚሞክሩ ሰዎች፣ ስለ ኢየሱስ ክርስቶስ መናገር የሚፈልጉ ሰዎች የሆነው የታመነው እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል ብሎ ይጀምራል። እንግዲህ ወደ ላውዶቅያ የመጣው መልእክት በጣም የሚገነባ መልእክት ነው። ምናልባትም ለሕይወታችን መቀየር፣ ለሐሳባችን መቀየር፣ ተስፋ ለቆረጥንበት ጉዳይ መልስ ላልጣንበት ጥያቄ ሊሆን ይችላል። ለእያንዳንዳችን እንቅስቃሴ እግዚአብሔር በእኛ ሕይወት ውስጥ ያለውን ጉዳይ የምናይበትም ጭምር ነው። እግዚአብሔር እንዲህ ይላል ብሎ ነው የሚጀምረው። ማ ካላችሁ አሜን የሆነው አሜን የሚለው ልክ አማኑኤል ብለን እንደምናነሳው አማኑኤል መድኃኔዓለም ብለን እንደምናነሳው ከስመ ወልድ መካከል የሚሰጥ ስም ነው። ታማኝ መሆኑን የሚገልጥ ነው። አሁን ያደርጋል የሚለውን ያከናውናል የሚለውን የሚገልጥ ነው እና እሱ የታመነው እውነተኛው ምስክር ይላል። በሰው ፊት የሚመሰክርልኝ በአባቴ ፊት መሰክራለሁ ብሏልና እውነተኛው ምስክር ይላል። አንድም ከሐሰተኛ ምስክር ሲለይ ነው። ምድራችን ላይ ያለ ሐሰተኛ ምስክር ያላየውን ያልሰማውን የሚናገር ያላየው ያልሰማው ጉዳይ ላይ ሆኖ ምስክር የሚሰጥ የብዙ ሰዎች እንባ መፍሰስ ምክንያት የሚሆን የብዙ ሰዎች መጎዳት ምክንያት የሚሆን ሐሰተኛ ምስክር አለ። ከዚህ መድኃኔዓለም ሁላችን ይጠብቀን። ነበር ካንተ አዎ ነበርኩ ይላል የሌለበት። አይታል አንተ አዎ አይቻለሁ የሚል አለ። በጉዳዩ ዙሪያ ላይ ግን ገብቶ የሰው ሕይወት የሚበላሽበት ከእግዚአብሔር ጋር የሚጣላበትን ስራ የሚሰራል። በዚህ የተነሳ ሁላችን እናዝናለን። አንዳንድ ጊዜ በግል ሕይወታችን ይሄ አለ። አንዳንድ ጊዜ በቤተሰባችን በትዳራችን ሊሆን ይችላል። በስራ ገበታችን ሊሆን ይችላል። በማህበራዊ እንቅስቃሴያችን ሊሆን ይችላል። በምንመላለስበት ጎዳና ሐሰተኝነት አለ። ከሐሰተኝነት መድኃኔዓለም ሁላችንን ይጠብቀን እና እውነተኛው እንዲህ ይላል ብሎ ይጀምርና በእግዚአብሔር ፍጥረት መጀመሪያ የነበረ ይላል። ማቅናት ያስፈልጋል። ምን ማለት ነው ካላችሁ ፍጥረት ሳይፈጠር የነበረ ፍጥረታትን የፈጠረ ማለት ቅድምናውን ለማንሳት እሱ ቀዳማዊ እንደሆነ ከሱ በፊት የሌለ እንደሆነ ቅዱስ ዮሐንስ ይህንም በደንብ አድርጎ በወንጌሉ ተናግሮታል።
ሁሉ በእርሱ ሆነ፣ በመጀመሪያ ቃል ነበረ ብሎ ስለ ቃል እግዚአብሔርነት ስለ አምላክነቱ መለኮታዊ ክብሩን በመግለጥ ጀመረና ከዛ በኋላ ሁሉ በእርሱ ሆነ አለና ከሆነው አንዳች ያለ እርሱ የሆነ የለም። ክርስቶስ ሁሉን ያደረገ ሁሉን የፈጠረ ነው። እሱ ያልፈጠረው ያልሰራው የለም። ቅዱስ ጳውሎስ በዚህ በቆላሴስ መልእክቱ ምዕራፍ 4 ቁጥር 15 ላይም ይገልጠዋል። የማይታይ አምላክ ምሳሌ ነው። የማይታየው ኃይላት፣ ዙፋናት፣ ጌትነት ሁሉ በእርሱ ለእርሱ ተፈጥረዋል በማለት ይገልጠዋል። ፈጣሪነቱን ገዢነቱን በመግለጥ ይናገራል። አሁንም በቅድምና ፍጥረት ሳይፈጠር የነበረና ፍጥረትን የፈጠረው እርሱ እንዲህ ይላል። እግዚአብሔር ነው የሚለው መልአኩ እንዲህ ብለህ ጻፍ ይለኛል ይላል። እንዲህ የሚለው የታመነው ምስክር ነው ይላል እና እንዲህ ይለዋል። ወደ ሎዶቅያ ነው መልእክቱ የመጣው። ሎዶቅያ ትንሽ ነገር ስለ ሎዶቅያ ማንሳት ያስፈልጋል። ሎዶቅያ በእስያ ከተማ መካከል ካሉት ከተማዎች አንዷ ከተማ ናት። ቅዱስ ጳውሎስ በዚህ ስፍራ አገልግሏል። ከቆላሴስ ከተማ ቅዱስ ጳውሎስ መልእክት ከጻፈለት ከተማ አጠገብ የምትገኝ ከተማ ናት። ይህ ብቻ አይደለም፣ በጣም ባለጸጎች የበዙበት የባለጸጎች ከተማ ናት ሎዶቅያ። ክርስቲያኖች በጣም ባለጸጎች ነበሩ። በጣም ከብልጽግናቸው የተነሳ በከተማ ውስጥ ከ1400 በላይ ታላላቅ ሱቆች አሉ። ወርቁን፣ ብሩን፣ ናሱን የተለያየውን ንጥረ ነገር የሚለውጡበት የሚሸጡበት ዓለም ወደ እነሱ ከተማ የሚመጣበት ታላላቅ ሱቅ ነበራቸው ይላል። ይህም ብቻ ነው። ሌላ ምን አላቸው ከተባለ ሀብት የሚገለጥበት ታላላቅ ስታዲየሞች አላቸው ይላል። አንድ ያጠዋሉ። እነሱ ግን በዛ ዘመን በጣም ትላልቅ ስታዲየም ነበራቸው። ይህም ብቻ አይደለም፣ በዓለም የሚታወቅ የአይን መድኃኒት ሆስፒታል ሕክምና የሚሰጥበት ስፍራ ነበራቸው ይላል። ኩል ይሸጣል። የአይን ኩል አሁን ከዚህ ከሴቶቹ ጋር ከአሁኖቹ እናቶች ጋር ወይ ሴቶች ጋር የሚገናኝ አይደለም። ይሄ ለቁንጅና የሚቀብ አይደለም። የአይን ኩል ይለዋል። የአይን መድኃኒት ነው፣ በብዙ ዋጋ የሚገዛ። ሕክምናው የሚገኘው እዛው ሎዶቅያ ከተማ ላይ። እዛ ሎዶቅያ ከተማ ሰዎች ገንዘብ አሰባስበው ሄደው የማያዩ ሰዎች አይተው ይመጣሉ። ኩሉን እየተቀቡ መድኃኒት እየተሰጣቸው ኩል ብሎ ስለሚገልጠው ነው መጽሐፍ እንጂ አሁን የሚቀቡትን አይደለም። ይሄ ያለበት ከተማ ነው። ይሄም ብቻ አይደለም፣ ውሃ አለ። ከዚህ ከቆላሴስ ከተማ የሚመጣና ከሌላ ተራራ ላይ ደግሞ መንጭቶ የሚመጣ ውሃ አለ። ያንን ውሃ በድንጋይ ድልድይ አሰርተው በእያንዳንዱ ቤት ውስጥ አለ። ሁሉም ቤት ውሃ አለ በዛ ዘመን። ውሃው ደግሞ ምን አይነት ነው ካላችሁ፣ ሞቅ ያለ ውሃ የሚመጣው ከቆላሴስ የሚመጣውና እንደገና ደግሞ ከተራራው መንጭቶ የሚመጣው የቀዝቃዛ ውሃ በዚህ በድንጋዩ ቱቦ ተያይዞ ወደ ቤታቸው ሲገባ ያ ውሃ ለብ ያለ ነበረ እና ሲቀምሱት በጣም ጤናቸውን ይነሳቸው ስለነበረ ቶሎ ካፋቸው ይተፉት ነበር። ወይ አልቀዘቀዘላቸው ወይ ደግሞ በጣም ሙቅ አልነበረም። ስለዚህ ለብ ያለው በጣም ጤናቸውን ስለሚነሳቸው አፋቸው እንደገባ እያወጡ ይተፉት ነበር። ይህ ብቻ አይደለም፣ በጣም የሚገራርም የሱፍ ልብስ የሐር ልብስ ይሸጣል። በጣም የበለጸጉ ናቸው። ከጊዜያት በኋላ ክርስትናቸውን ረስተዋል። መንፈሳዊ ነገራቸውን ትተዋል። ያበለጸጋቸውን ጸጋ ያበዛላቸውን በረከት የሰጣቸውን ጤና የሰጣቸውን ከፍ ከፍ ያደረጋቸውን ብዙ ክርስቲያኖች ትተዋል፣ ረስተዋል፣ ከአምላካቸው ርቀዋል። አንዳንድ ጊዜ እንደዛ ነው። እግዚአብሔር ቤት የሚመላለሱ ሰዎች አሉ፣ ደጅ የሚጸኑት። እባክህ ስራ ስጠኝ የሚሉ ሰዎች አሉ። ጤና ስጠኝ ብቻ አንተን እንዴት አድርጌ እንደማገለግል ይላል። ከዛ በኋላ ግን እግዚአብሔር የሰጠውን ከሰጠ በኋላ ወደ ቤተክርስቲያን የማይመላለሱ ሰዎች አሉ። ቢዚ የሆኑ ሰዎች፣ ለጸሎት ቢዚ፣ ለቅዳሴ ቢዚ፣ ወንጌል ለመስማት ቢዚ፣ ለሁሉ ነገር ቢዚ የሆኑ ሰዎች አሉ። የተደረገላቸውን ረስተው የተደረገውን ነገር እየተከተሉ የሚሄዱ ሰዎች አሉ። የተደረገው ነገር የሚወሰድ ነገር ነው። የማይወሰደው እግዚአብሔር ብቻ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የሚጨምር ነው እሱ። ካልታመንለት የያዝነው ሁሉ ይቀልጣል። ገንዘብ ይዣለሁ ብሎ መኖር አይቻልም። እድሜ አይቀጥልም።
እውቀት ይዣለሁ ስልጣን ይዣለሁ ተብሎ መኖር አይቻልም። ስልጣንም እያለ እውቀትም እያለ ገንዘብም እያለ ሞት አለ። ገንዘብም የሚያልቅ ነው፣ ስልጣኑም የሚያልፍ ነው። የምንመላለስበት እያንዳንዱ ዝና ክብር ጭምር የሚያልፍ ነው። የማያልፈው ለዘላለም የሚኖረው የኔና የእናንተ አምላክ መድኃኔዓለም ነው። ክብር ምስጋና ለእርሱ። ከእርሱ ጋር መኖር ያስፈልጋል። እረሱት። በቃ ንግድ ላይ ናቸው እነሱ፣ ስራቸው ላይ ናቸው። ስራ የሰጣቸውን ረሱት። እነሱ ገንዘቡ ላይ ናቸው፣ ገንዘብ የሰጣቸውን ረሱት። የእግዚአብሔር ክብር የራቃት ቤተክርስቲያን ሆነች። ከዛ በኋላ ጸጋ የተገፈፈባት እግዚአብሔር የማያዝበት ሆነ። እግዚአብሔር የማይሰማበት ቤት ሆኗል። ስለዚህ እግዚአብሔር እንደዚህ ያለ በራድም ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆን ካፌ ልተፋ ነው አለ እግዚአብሔር። በራሳቸው ውሃ ሊያስተምራቸው ነው። አያቸው፣ እቤታቸው ባለው ውሃ ሊያስተምራቸው ነው። ለብ ያልክ ከሆንካል ስራህን አውቃለሁ። ወይ ቀዝቃዛ አይደለም ወይ ደግሞ ሞቅ ያለ አይደለም፣ ግን ምን ብሏል አለ? ለብ ያለ ሆኗል አለ። ሱባኤያችን መልካም ነው። ቅዳሴ ማስቀደሳችንም መልካም ነው። የእግዚአብሔር ቃል መስማታችንም መልካም ነው። ለእግዚአብሔር ቤት የሚገባው ነገር ማድረጋችንም መልካም ነው። ግን ብዙ ጊዜ ጠይቀነው ያልተመለሰልን ከሰላሙ ይልቅ ጦርነት፣ ከመግባባት ይልቅ መለያየት፣ ከፍቅር ይልቅ ጥላቻ፣ ከበጎነት ይልቅ ክፉ ነገር እየበዛብን የመጣው ትልቁ ምክንያት ምንድን ነው ከተባለ ትልቁ ምክንያታችን ወይ ቀዝቃዛ አልሆንም ወይ ደግሞ ሞቅ ያለ አልሆንም። ቀዝቃዛ ማለት ምንም ምግባር የሌለው ሰው ማለት ወይም ሃይማኖት የሌለው ሰው ማለት። ሞቅ ያለ ማለት በጣም መንፈሳዊ የሆነ ማለት። መንፈሳዊ አልሆንክም ወይ ደግሞ ዓለማዊ አልሆንክም። ለብ ብለሃል። መንፈሳዊም ነህ ዓለማዊም ነህ። እውነተኛም ነህ፣ የእውነተኛ ስራ ትሰራለህ፣ ሐሰተኞች ስራ ላይም አለህበት። ትዘምራለህም ትዘፍናለህም፣ እግዚአብሔርን ታመልካለህም ጣዖት ታመልካለህም፣ ትበድላለህም እዚህ ጋር ደግሞ ትሰጣለህም። ቅንና መልካም የሆነው ነገር፣ በጎና መጥፎ የሆነው ነገር፣ የጨለማና የብርሃን ስራ የሆነው ነገር ተደባልቆብሃል። ለብ ብለሃል። ልተፋ ነው ይላል እግዚአብሔር። ከዚህ እግዚአብሔር ይጠብቀን። ልተፋ ነው በቃ የመጨረሻ እኮ ሊተወን ነው ማለት። የእግዚአብሔር ቁጣ ሊመጣብን ነው ማለት። እሱ ብቻ አይደለም፣ የሰይጣን የዲያብሎስ አሰራር ሊሰለጥንብን ነው። ለምንድን ነው ሰላም ያላገኘ ነው? ለምንድን ነው ከጦርነት ያልወጣ ነው? ለምንድን ነው መረራይ የጎደለን የመጣው? ሁለቱ ላይም ስላለንበት ነው። ጦርነቱ ላይም አለንበት እናበረታታለን፣ ሰላሙ ላይም ፈላጊዎች፣ በጎ ነገር ላይም አለንበት፣ ዓለም ላይም ላይ ባለው መጥፎ ነገር ውስጥ አንደኞች ነን። ለዚህ ነው ወይ ቀዝቃዛ አልሆንክ፣ ሃይማኖት እንደሌለው ምግባር እንደሌለው ሰው ወይ አልሆንክም፣ ወይ ደግሞ ሞቅ ያለ ሰው ጸሎተኛ፣ ጾመ የምትጾም በጎ የምታረግ አልሆንክም። እንደውም አንዳንድ ጊዜ አንዳንድ ሰው ምን ያደርጋል? የሰማችሁ አይደል? ሱባኤ ላይ አንዳንድ ጉዳይ ከገጠመው ቆይችን ሱባኤውን ምንም ነገር አልናገርም፣ ሱባኤው ምን ይበል ይለፍ፣ ካለፈ በኋላ ወደ ጠላት ወደ ዲያብሎስ አሰራር ሊገባ ማለት። እኔ ዛሬ ምን ይላሉ አንዳንድ ሰው ደግሞ እኔ ዛሬ ቆርቤ ያለው ብቻ ነገ እንነጋገራለን፣ እንገናኝ ማለት እኮ ነው። መንፈሳዊ ነገራችን ላይ ዓለማዊ ነገር አለበት። አሁን ለብ ማለት ይሄ ነው። ስራ ነው። ስለ ስራችን ነው የሚያወራው። በጎና መጥፎ ነገር፣ የጨለማውና የብርሃኑ ነገር ተደባልቆብናል። ስለዚህ ለብ ስላልክ ልተፋ ነው። ሀብታም ነኝ ትላለህ፣ ባለጸጋ ነኝ ትላለህ። አንድም ስንኳ የሌለ ምስኪን፣ ጎስቋላ፣ ድሃም፣ እውርም የተራቆትክም መሆንን ስለማታውቅ ባለጸጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈም የራቆትህንም ማፍረት እንዳይገለጥ ነጭ ልብስን እንድታይ ዓይኖችህን የምትኳልበትን ኩል ከኔ ትገዛ ዘንድ እመክርሃለሁ ይላል እግዚአብሔር። አንተ ባለጸጋ ነኝ ትላለህ፣ አለኝ ትላለህ፣ ግን የለህም። ድሃ ነህ፣ ምስኪን ነህ። እውነት ነው። እግዚአብሔር የሌለው ሀብት አለው አይባልም። ሀብት እግዚአብሔር ነው ትልቁ። ጸጋ እግዚአብሔር ነው ትልቁ።
እግዚአብሔር ሳይኖረን ያለን ነገር ሁሉ ባለጸጋ ያደርገን ድሃ እንጂ። ለዚህ ነው ሀጥ የሚባለው ያጣ ማለት ነው። ምን ያጣ ካላችሁ እግዚአብሔርን ያጣ ማለት ነው። ሀጥ ማለት ያጣ ማለት ነው። እግዚአብሔርን ያጣ እግዚአብሔር ጸጋ የተለየው ማለት ነው። ስለዚህ አንተ ምስኪን ጎስቋላ ነህ፣ ነገር ግን አለ እግዚአብሔር፣ አዎ በዛ በእነሱ ከተማ ያለ የአይን መድኃኒት አለ። ያንን የአይን መድኃኒት ኩል በተቀቡ ጊዜ ያላዩ ሰዎች ማየት ይችላሉ፣ መለየት ይችላል። ጉድጓዱንም ሊሆን ይችላል፣ ተራራውንም ሊሆን ይችላል፣ ቁልቁለቱንም ሊሆን ይችላል፣ መለየት ይችላል። ስለዚህ አይንን የምትኳለውን ኩል ከኔ እንድትገዛ አዝሃለሁ፣ መክርሃለሁ አለ እግዚአብሔር። ይመክረናል ከእሱ እንድንገዛ። ኩል የተባለው እግዚአብሔር ቃል። ኩል ምንድን ነው? የእግዚአብሔር ቃል ሕይወት የሚሰጥ ከጨለማ የሚያወጣ እውነተኛ ብርሃን፣ ከሞት የሚያወጣ ሕይወት ነው። ከመቃብር የምንወጣበት፣ ከጨለማ አሰራር፣ ከዲያብሎስ አሰራር የምንወጣበት፣ ወደ እግዚአብሔር ጽድቅ፣ ወደ እግዚአብሔር በረከት፣ ወደ መንፈሳዊነት የምንመጣበት ኩል የተባለው እግዚአብሔር ቃል። እግዚአብሔር ይገስጻል የሚወዳቸውን ይላል። እግዚአብሔር የሚወዳቸውን እንዲህ ይላል፣ እኔ የምወዳቸውን ሁሉ እገስጻቸዋለሁ፣ እቀጣቸዋለሁ። እንግዲህ ቅና፣ ንስሐ ግባ አለ እግዚአብሔር። እገስጻለሁ አለ እግዚአብሔር። አዎ ዘመኑ ግሳጼ አይፈልግም፣ ግሳጼም አይፈልግም። ግሳጼ ግን የእግዚአብሔር አንደኛው አካሄድ አሰራር። ይገስጻል እግዚአብሔር እንድንማር ወደ ሕይወት እንድንመጣ እግዚአብሔር ይገስጻል። ወደ ጽድቅ እንድንመጣ እግዚአብሔር ይገስጻል። ከኃጢአት ከገቢረ ኃጢአት ከበደል ከርኩሰት ከጨለማው አሰራር እንድንወጣ ወደ እሱ እንድንመጣ እግዚአብሔር ይገስጻል። ስለዚህ መስማት ያስፈልጋል። እግዚአብሔር የሚወዳቸውን ይገስጻል። ይገስጻል ወደ እርሱ እንዲመጡ እንዲመለሱ ይገስጻል። ይቀጣል እግዚአብሔር። ስለዚህ ቅና። ይሄ ብቻ አይደለም፣ ንስሐ ግባ አለ እግዚአብሔር። ንስሐ ግባ፣ እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። ይሄ ነው ንግግሩ። ግሳጼ መጨረሻ ወደ ጽድቅ ማምጣት ነው። ስለዚህ ደጃችን ላይ ሁላችን አለን። ቤታችን የተወደደው ስዕል የከበረው ስዕል አለ። ኢየሱስ ክርስቶስ በር ሲያንኳኳ የምናይበት መድኃኔዓለም በር ሲመጣ ያ በር የኔና የናንተ ልብ ነው። ፍቅር ሁላችን ውስጥ እንዲገባ፣ ጥላቻ ከሕይወታችን እንዲወገድ፣ መለያየት ከሕይወታችን እንዲወገድ፣ አንድነት እንዲመጣ፣ መተሳሰብ እንዲመጣ፣ በጎነት እንዲመጣ፣ ርኅራኄ እንዲመጣ፣ ሰላም እንዲመጣ፣ ፍቅር እንዲመጣ፣ መቻቻል እንዲመጣ፣ በጎነት እንዲመጣ፣ ቅን ሥራ እንዲመጣ እግዚአብሔር ደጃችን ላይ ቆሞ ያንኳኳል። ያ በር የእናንተ የኔና የእናንተ ልብ ደጅ ነው። ለከፈተለት ንስሐ ለገባ አምላኩን ለመቀበል ለተዘጋጀ ለእርሱ ከኔ ጋር ራት ይበላል አለ። ራት ብሎ ገልጦታል። ሥጋው ደሙን ማለት ነው። የዘላለም ሕይወት የሚያገኝበትን ክርስቶስ ራሱን የሰጠበትን ሥጋውን የቆርሶ ደሙን አፍሶ ራሱን የሰጠ። ስለ ቁርባን ሁላችን እናውቃለን። የክርስቶስ ሥጋና ደም ነው። የማ ሥጋና ደም ነው? የክርስቶስ። ስለ ቁርባን በቀጥታ ያስተማረው ራሱ ክርስቶስ ነው። ቁርባን የእሱ ውስጥ ቃል መባ ስጦታ ማለት ክርስቶስ ለእኛ የሰጠን ስጦታ ማለት ራሱን የሰጠ። ታስታውሱ እንደሆነ ህብስቱን አንስቶ ባረከ፣ ቆረሰ ይልና ከዛ በኋላ እንካችሁ ከዚህ ምን በሉ ብሉ፣ ይሄ ሥጋዬ ነው። እስኪ በሉላችሁ ብሉ። ይሄ ምን ነው? ማን ያለው? ቀድሞ አስተምሮ ነበር። ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ምዕራፍ 6 ቁጥር 55 ላይ እንደተገለጠው ቀድሞ አስተምሯል ክርስቶስ ስለ ሥጋው ደሙ። በተለይ ዮሐንስ ወንጌል ምዕራፍ 6 ላይ በስፋት አስተምሯል። መጀመሪያ መና የበሉ እንደሞቱም ጭምር ተናግሯል። አሁን ግን ከሰማይ የወረደ ሕይወት እንጀራ እኔ ነኝ ብሎ አስተምሯል። ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ሥጋው ደግሞ ምን ይሰጣል ካላችሁ የዘላለም ሕይወት ይሰጣል። የዘላለም ሕይወት እንድናገኝ ነው ሥጋው ደግሞ የምንቀበል። ሥጋውን ሰጥቷል ክርስቶስ። እንካችሁ ከዚህ ብሉ። እንዲሁም ጽዋውን አንስቶ አመሰገነና እንዲህ አለ ይላል፣ ይህ ደሜ ነው፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ምን ነው አለ?
ምኔ ነው የሚባለው? ደሜ። ማን ያለው? ክርስቶስ። እውነት ትክክለኛ ሰዎች ቢሆኑ አንዳንድ ሰዎች የምናውቃቸው ሰዎች እውነተኛ ክርስቶስን የሚያውቁ ሰዎች ቢሆኑ እሱ ያለውን ቃል ነበር የሚቀበል። እሱ ያለውን ነው የማይቀበሉት፣ በመጀመሪያ የማይቀበሉት። እኛ ግን ክርስቶስ ያለውን ቃል እንቀበላለንና የዘላለም ሕይወት እንዲሆንልን መልካም ፈቃድ ይሆንልን። ይሄ መጨረሻው ንግግር። እኔ ደግሞ ድል ለነሳው ከአባቴም ጋር በዙፋኔ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ይቀመጥ ዘንድ እሰጠዋለሁ ብሎ ክብርንም የሰውንም ክብር ይገልጣል። እግዚአብሔር ያስተማረን የሚነግረን ትምህርት ትልቁ ትምህርት ይሄ ወደ እግዚአብሔር መመለስ፣ ወደ ንስሐ መመለስ፣ በንስሐ ወደ ሥጋው ደግሞ መምጣት፣ ወደ እቅፉ መግባት። እሱ ብቻ አይደለም፣ ኃጢአትን፣ በደልን፣ ርኩሰትን ድል በመንሳት በአባታችን እቅፍ መቀመጥ ነውና ይህንን እንዲሆንልን አምላካችን እግዚአብሔር ሁላችንም ይርዳል። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። የቅዱስ ዮሐንስ ራእይ ምዕራፍ 3 ቁጥር 16 የእግዚአብሔር ቸርነት የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት የታላቁ መልአክ የመልአኩ የቅዱስ ገብርኤል ጠብቆት ከሁላችን ጋር ይሁን። አሜን። በድጋሚ እንደምንቆያቸው አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መጥለቂያ የተመሰገነ ይሁን። ለልይ ያለን ያጨበጨበን በአንድ ላይ መልአኩን እናመሰግናለን። የበረታችሁ ቆም ቆም በሉና ገብርኤል አየን መልአከ ሰላም መልአከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ገብርኤል አየን መልአከ ሰላም መልአከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን የጽናታቸው ዝና ሲሰማ ከዚያች ባቢሎን ከሞት ከተማ ሕፃናት ሳሉ በራ እምነታቸው ቆመ ተገኘ መካከላቸው ገብርኤል አየን መልአከ ሰላም መልአከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል ፊት ቆመናል ባርከን ብለን ውሃው ሲዘልህ ቢያስደነግጥም በጋኖቹ ውስጥ ቢነዋወጥም ጸንተው ዘመሮ ልጅና እናቶ አንተ ስትደርስ ከዚያ ከሳቶ ገብርኤል አየን መልአከ ሰላም መልአከ ብስራት የምታወጣ የእግዚአብሔርን ሕዝብ እልል ይባላል ይጨበጨባል ፊት ቆመናል ባርከን ብለን ቂርቆስም ጸና ሞትን ሳይፈራ አንተ ስላለ ከነሱ ጋራ አትፍሪ አላት ስለምን ትፍራ አምነው ድል ነሶት ያንን መከራ ገብርኤል አየን መልአከ ሰላም መልአከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል እኔም አምናለሁ አድነኝ ብዬ
ቆመህ አማልደኝ ከቸር ጌታዬ ክፉን ዘመን የማልፍበትን ጽናትን ስጠኝ ድል ልንሳበት። ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ እልል 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 ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን እኔም አምናለሁ አድነኝ ብዬ ቆመህ አማልደኝ ከቸር ጌታዬ ክፉን ዘመን የማልፍበት ጽናትን ስጠኝ ድል ልንሳበት። ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ማርከን ብለን ድብቁን ኃጢአት አንተ ብትገልጠው ይቅር ብለህ ባትሸፋፍነው እንደ ሰው በቀል ቢኖር ጌታ የኔ ኃጢአትስ የለውም ቦታ። አማኑኤል ተመስገን ለዚህ ፍቅር በለክፈለ መድኃኔ ዓለም ተመስገን። ምን ልክፈል በየደቂቃው ኃጢአት ስሰራ ስሰርቅ ስበድል አንተን ሳልፈራ አንተ ግን ፊት ምንም ቢቀየም በቆጣ በትር አልገረፍከኝም። አማኑኤል ተመስገን ልልበሉ አመስግኑ መድኃኔ ዓለም በሉት ለዚህ ፍቅር መለክፈል ምሕረት ልከም አድነኝ ዛሬ ታክቶኛልና በኃጢአት መኖሬ ዓለም በኃጢአት እየሳበችኝ በጽድቅ በደስታ መኖር አቃተኝ። አማኑኤል ተመስገን ለዚህ ፍቅር መለክፈል መድኃኔ ዓለም ተመስገን። ምን ልክፈል የኃጢአት ጉዞ ጣፋጭ ቢመስልም ውጤቱ መሮ ፍጹም አይጥምም። እንደ በደሌ ስላልከፈልከኝ ተመስገን እንጂ ሌላ ምን አለኝ። አማኑኤል ተመስገን ለዚህ ፍቅር መለክፈል መድኃኔ ዓለም ተመስገን ለዚህ ፍቅር መለክፈል የኃጢአት ጉዞ ጣፋጭ ቢመስልም ውጤቱ መሮ ፍጹም አይጥምም። እንደ በደሌ ስላልከፈልከኝ ተመስገን ጌታ ሌላ ምን አለኝ። አማኑኤል ተመስገን ለዚህ ፍቅር መለክፈል መድኃኔ ዓለም ተመስገን። ምን ልክፈል አማን በአማን አማን በአማን አማን በአማን አማን በአማን መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም እውነት በእውነት እውነት በእውነት እውነት በእውነት እውነት በእውነት የሥላሴ መንግሥት ዘላለም ናት። የሥላሴ መንግሥት ዘላለም ናት። የሥላሴ መንግሥት ዘላለም ናት። የሥላሴ መንግሥት ዘላለም ናት። አማን በአማን አማን በአማን አማን በአማን አማን በአማን መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም ቅበልልን። እሺ በድጋሚ በዝማሬ ላገለገለን